የኔ ውድ ወንድም ስማኝ አንድ ነገር ልንገርክ አንተ ማለት ነው አዲስ ነገር መጀመር ከፈለክ የድሮ ማንነትክ መቀንጠጥ አለብክ ቀንጥተክ መጣል አለብክ የኔ ወንድም ምክንያቱም አንተ ጓደኞችክ ትፈራለክ አይደለ ቤተሰቦችክ ትፈራለክ ማህበረሰቦችን ትፈራለክ ምን ይሉኛል ምን ይሰድቡኝ ይሆን ይያልክ ትፈራለክ የኔ ወንድም ግን አንድ ነገር ልንገርክ እነሱ መፍራት ስታቆም ያንተ ህይወት ሲለወጥ ታየዋለክ አንተ በጣም ብዙ ነገር ያስፈራሃል እኔ ምን ያስፈራኝ እንደነበር ታውቃለህ ወንድሜ ሴታ ሴት መባል ይፈራ ነበር ምክንያቱም አነጋገሬ እንደዚህ ስናገር ምናምን አንገቴ እንደዚህ ሳረገው ምናምን ማለት ነው ከዛ ራሴን ስንከባከብ ራሴን ስሆን እብድ እንዳልባል ፈራ ነበር አንተ ምልክክ እንደምንድነው ጥርስክ ለምንድነው እንደዚህ የመሰለው ቅርጽክ ለምንድነው እንደዚህ ይሁሉ ያስፈራኝ ነበር ወንድሜ ተደርድሮብኝ ነበር ግን ባለኝ ነገር ደፍሬ ጀመርኩኝ ስለዚህ አንተም ማለት ነው ደፍረክ መጀመር አለብክ እግዚአብሔር ነው መልክ ደፍረክ ከጀመርክ ህይወትክ ሲቀየር ታየዋለህ የኔ ወንድም አትፍራ እሺ ወንዳ ወንድ ለመባል ይያልክ ማለት ነው ሁሌም አትበል የኔ ወንድም ህይወት ያመለጠክ ነው ነገ ልትሞት ትችላለህ እሺ እወዳለሁ በጣም